እግዚአብሔር ይመስገን። ዛሬ አንድ ነገር ልናገር። እሱ ምን መሰለህ? በህይወታችን ማስቀደም ወይ ደግሞ እንድንከብር ትልቅ ቦታ ለመድረስ ስኬታማ ለመሆን ከሁሉም ለመቅደም ፈጣሪያችንን ማስቀደም ያስፈልገናል። ከሰው ይልቅ እግዚአብሔርን ማስቀደም፣ ፈጣሪን ማስቀደም ከሁሉም መቅደም ነው። ፈጣሪን ያስቀደመ ከሁሉም ይቀድማል፣ ከሁሉም የተሻለ ይሆናል። የዚህ ዓለም እውቀት ለዚህ ብቻ ነው፣ ለዚህ ዓለም ነው የሚጠቅመን። የእግዚአብሔር ቃል ግን ማወቅ ለዚህኛውም ዓለም ለሚመጣውም ዓለም ነው። ስለዚህ የዚህኛው ዓለም እውቀት አያስፈልገንም ሳይሆን የእግዚአብሔርን ቃል እናስበለጥ። በዓለም ላይ የተሻለውን ነገር ህይወታችንን ለማስገባት በዓለም ላይ ትልቁ የተሻለውን እግዚአብሔርን ማስቀደም ነው። ከሁሉም የተሻለው ዓለም ካለው ላይ ነገር ሁሉ ይልቅ የተሻለው እግዚአብሔር ነውና እግዚአብሔርን እናስቀድም። እሱ ይሻለናል፣ እሱ ያዋጣናል። የራሳችን እውቀት የራሳችን ጥበብ የትም ላያደርሰን ይችላል፣ ደግሞ ማያደርሰን። ተመራምረን እዚህ ነው የምንቀረው። ስለዚህ የተሻለውን የሰማያዊ ቤታችንን ለማዘጋጀት እግዚአብሔርን ማስቀደም ከሁሉ ይበልጣልና እሱን እናስቀድም።